ሲቸግር አይኑ ይፍሰስ ነው። መሰደድ አንዳንዴ ላዳለው መሰደድ እጣው ለወጣለት መሰደድም አንዳንዴ ጥሩ ነው። ብዙ ነገር ትምህርት ይገኛል፣ ብዙ ነገር ይገኛል። ግን ያ ደግሞ ስኬታማ የሚሆነው ከ105% የሚሆነው ነው። 95%ቱ ህይወቱ የባከነ ብዙ ጣውረዶችን ያየ ሲጨብጠው እየበረረ ሲያጠራቅመው እየጎደለ የህይወት ትርጉሙ የህይወት ጣዕሙ ቅጡ የጠፋበት እንሰራለን ብለው አገራቸው ተሰደው ወጥተው ከመጡ በኋላ ግን እዚህ ባሰቡት ሳይሆን ባላሰቡት ነገር ተጠምደውና ተጠልፈው ብዙ የህይወት መስዋዕትነት የከፈሉ አላማቸውን ሳያሳኩ እንደውም የባሰ አደጋ ውስጥ የወደቁ ደግሞ ብዙዎች አሉ። ግፋ ሲልም እስከ ህይወታቸውን እስከ ማጣት ድረስ የደረሱ ወገኖቻችን የቅርብ ትዝታና ትውስታዎች ናቸው ማለት ነው። የሀረብ እንግዲህ መቼም ድራማ ነው አይባልም። ምክንያቱም ብዙ ባለጌዎች፣ ብዙ ጋጠወጦች የዚህ አይነት ተግባር የሚፈጽሙ አስነዋሪ ነገር ብርቃቸው የሆነባቸው ከውሻ በታች ወረደ ስሜት ያላቸው ለራሳቸው እንጂ ለሰዎች ስሜት የማይጨነቁ እነሱ የፈለጉትና እነሱ ያቀዱት ከተሳካላቸው ለሌላው ምንም ነገር ርህራሄም ሆነ ምንም ነገር እዝነት የሌላቸው ስጋ የለበሱ ሰይጣኖች መቼም በየቦታው አሉ ማለት ነው። ሴትነት እንደዚህ ያስጠቃል። በእርግጥ በአሁኑ ሰዓት ሴትነትን ብቻ ሳይሆን ወንድነትም ብዙ መከራና ጣጣ እያመጣ ነው ያለው። ይህች እህታችን እንግዲህ እንደምታዩት ይሄ እንደዚህ የሚያደርጋት እርግጠኛ ነኝ አሰሪዋ ነው። አሰሪዋ ባይሆን ኑሮ እንደዚህ ተመናኝቶ እንደዚህ ያደርጋትም ነበር። ክፉ ባህሪ ያላቸው ወንዶች አሉ። አንዳንድ ሴቶችም ደግሞ እንደዚህ ያኔ ክፉ ባህሪ ያላቸው አሉ። ግን አብዛኛውን ጊዜ ብዙ እህቶቻችን የውስጥ ስብራት ይዘው ለማንም የማይነግሩት ቁስል በተለይ በእኛ በሀበሻዎች በኢትዮጵያኖች ዘንድ እንደዚህ አይነት ነገር ተደፍር ያለው ብለው እንኳን ወደ ሶሻል ሚዲያ የመጡ እህቶቻችን ምንም ልባትና ምንም ጥቅም ሳያገኙ ብዙ ጊዜያቶች የሶሻል ሚዲያ ፍጆታ ብቻ ሆነው ቀርተዋል። የሶሻል ሚዲያ ፍጆታ ብቻ ሆነው ቀርተዋል ማለት ነው። ብዙ እህቶቻችን የምር አንዳንዴ የምናገረው ራሱ ስሜታዊ ስለመሆን ግራ ነው የሚገባኝ። ምክንያቱም ጾታዊ ትንኮሳ፣ ጾታዊ ጥቃት ማለት የዘላለም ጸጸት፣ የዘላለም እሳት ማለት ነው። በጣም ከፍተኛ ትራማ ነው የሚያስይዘው መቼም የማይፋቅ የዚህ አይነት ድርጊት የተፈጸመባቸው ሰዎች በብዙ ሁኔታ ስተዋቸው ህይወታቸው ተዘበራርቆ ከስንት አንድ ጠንካሮች ካልሆኑ በስተቀር አብዛኞቻቸው ለህይወታቸው መሰበር፣ አንገታቸው መድፋትና ለብዙ ነገር ተዳርገው እናያቸዋለን። ብዙ እህቶቻችን ባልፈለጉት ወንድ ተደፍረው አገራቸው የማይፈልጉትን ወንድ ልጅ ይዘው የገቡ አሉ። ለዚህ ምሳሌ አንዲት ልጅ ሶሻል ሚዲያ ላይ በቲክታክ መጣ የሆነ ቤት ገስት ገብታ ስትናገር ሰምቻታለሁ። ተወልዳ ያደገችው ኢትዮጵያ በሰሜኑ አካባቢ ወደ ገጠሩ ወጣ ወዳለ አካባቢ ነው። እንደማንኛውም ስደተኛ ወደ ሳዑዲ አረቢያ ተሰዳ በጠለብ እየሰራች እያለ በነበረ ሰዓት አሰሪዋ በጣም ባለጌና አረመኔ ነው። ሴት አሰሪዋ ደግሞ በጣም ደግናት፣ በጣም ጥሩ ሰው ናት። ግን ወንድየው ልክስክስ ነው። እንደዚህ አይነት የወረደና እንደዚህ አይነት የሞተ ልምድ አለበት። ልጅቷ ቤት ውስጥ ብዙ ጊዜ ያስቸግራታል። ምን ይላታል እንትና በጣም ይጣላሉ። እሷ የተናገረችው ነው የምላችሁ። ልጅቱ ደግሞ ብዙም ትምህርት የሚባልም ነገር የላትም። በመቀጠል በቃ ስልክ ምናምን እንደዚህ ቅልጥፍጥፍ ምናምን ማለት አትችልም። የገጠር ልጅ ናት። ያንንም ደካማ ጎኗን ተጠቅሞ ይመስለኛል ቤት ውስጥ እንደዛ ሲረብሻት ምን ሲላት እምቢ ብላ ስታስቸግረው ምን ያደርጋል? ሚስቱ ወደ ቤተሰቦቿ ቤት በአጋጣሚ በሄደችበት ሰዓት ሌላ ሸቃ ይከራይና ልጅይቱን ይዟት ከቤት ነይ ቶሎ እርከቢ የሆነ ዘመድ ቤት ለሄድ ነው እዚህ ቤት ብቻሽ ምን ትሰሪያለሽ ብሎ ይዟት ይሄዳል። ይዟት ከሄደ በኋላ ቀጥታ የት ነው ያደረጋት? ሸቃው ውስጥ ነው ያስቀመጣት ማለት ነው። ተከራይቶ አዘጋጅቶ ሁሉን ነገር አዘጋጅቶ ያስቀመጠው ሸቃ አለ። እዛ ወስዶ ልጅይቱን በግዴታ ነው ቆልፎ ያስቀመጣት። እዛ ወስዶ የሚፈልገውን ነገር ካደረገው በኋላ ይቺ ልጅ አረገዘች። እሷ ናት የተናገረች። ወላሂ አረገዝኩ አለች። አርግዤም ጧት ማታ ለቅሶ ነው በቃ አይወለድ የለም ልጁ ተወለደ ትላለች። እንደውም በጣም ብዙ ጊዜ ሆስፒታል እየሄደች በጣም ብዙ ጊዜ እየታመመች ብዙ ጊዜ ቼክ አፕ ምርመራ በምትደረግ ሰዓት ሽሉ ላይ የሆነ ጉዳት አለ፣ እባክሽን ተጠንቀቂ፣ ልጅሽን የሆነ ህመምተኛ እንዳታደርጊ ምናምን እያሉ ዶክተሮች ነግሮኝ ነበር አለች። ምክንያቱም ብዙ ጊዜ ወድቅ ነበር አለች። ብዙ ጊዜ በጣም በሳጭ ነበር፣ ራሴን ራሱ ለማጥፋት ሙከራ አደርግ ነበር አለች። የዛ ሁሉ ውጤት ተደማምሮ ልጁ ላይ ተጽዕኖ አሳድሯል አሉኝ ዶክተሮቹ። ከዛ በኋላ በቃ ልጅን በሆዴ ይዤ እስከ ወዳኛው ዓለም ከመሄድ
ለምን እስከምወልድ ድረስ በቃ አላህ ሶብሩን ስጠኝ እያልኩኝ ስበሳጭም ራሴን ሳጽናናም እንደምንም ብዬ ወለድኩ አለች። በምትወልድ ሰዓት እንኳን የሷ ዘመዶች የሚሆኑ አገር ውስጥ እያሉ እነዛ ጋር እንኳን ስልክ እንድትገናኝ አይፈቅድላትም ሰውየው። በጥቅሉ አስሯታል፣ እስር ቤት አድርጓታል። ልጁን ወልዳ ከጨረሰች በኋላ እንዳጋጣሚ ኢትዮጵያ ደውላ ከቤተሰቦቿ ጋር ስታወራ የደወለችበትን ቁጥር ቤተሰቦቿ ለዚህ ኢትዮጵያ ያሉት ቤተሰቦቿ ሳኡዲ ላለ ቤተሰቦቿ ይሰጧታል። ሳኡዲ ውስጥ አጎቴ ያለ ነው የምትለው። እንደገና ደግሞ እህት ወንድሞቿም አሉ። ወደ ሰሜኑ አካባቢ ወደ ቆላው አካባቢ ነው ተወልዳ ያደገችው አማራ ክልል ማለት ነውና ከዛ በቃ መተውም እንደውኝ አይፈቅድም ማለት ሰውየው ወስዶም በቃ በጣም ነው ሃርድ የሚያደርገው። መጨረሻ ላይ በአጋጣሚ ሆስፒታል ልጁን ይዤ በሄድኩበት አንዲት ሀበሻ ተዋወቅኳለች። ያቺ ሀበሻ ጋራ እንደኔው እንደዚህ አረብ አግብታ ያቺ እንኳን በፍላጎቷ ነው አግብታ ነው የምትኖረው አለችና ከሷ ጋራ በተወሰነ ሁኔታ እንትን ተባባልንና ከዛ እንደገና ከሷ ጋራ ኮሙኒኬት ማድረግ ጀመርናለች። ከዛ ምን አደርጋለሁ ወልጄ ከጨረስኩ ልጁ ጠንከር ሲል ብፈልግ አንቺ ሂጂ ልጄን ይወስዳለሁ ማለት ጀመራለች። ከዛ እንደገና እኔ እንደውም አሁን ልጄ ብለሽ የምትይው በፊት እርጉዝ እያለሽ ልጅሽን እንደዚህ ታደርገዋል ነበር እንዴ? አሁን እኮ ልጄ ብለሽ የምትይው ሰውየው ሀብታም ነው። በኔ ገንዘብ ልጁን ይዘሽ በኔ ገንዘብ ከኔ ገንዘብ ፈልገሽ ነው እኔን ገንዘብ ፈልገሽ ነው እንጂ እኔ እንደማፈልግኝ ማቃለሁ እኔ ነኝ የምፈልግሽ ምናምን እያላፉ መክፈት ጀመራለች። ከዛ እንደምንም አንድ ቀን ከዛ ሸቃ ያቺ ሀበሻ አመቻችታልኝ አስጠፍጣኝ ከዚህ መዲና ካሉት ዘመዶቿ ጋራ ትገናኛለች። ከዛ ከተገናኘች በኋላ ልጁን ይዛ ጠፋች። የቤተሰቦቿን አቅጣጫ አያቅም፣ አድራሻውን አያቅም፣ የት እንደሄደች አያቅም። ምንም ማድረግ አልቻለም። አረቡ ግን ደውላ ልጁን ይዛው እንደወጣች አንተ ግን መቼም ቢሆን መቼም ልጁ በፍጹም አታየውም፣ እኔ ደግሞ ካንተ 0.5 ሳንቲም ሳልፈልግ ልጄን ቀጥ አድርጌ አሳድገዋለሁ ብዬ ልጁን እንደዛ ብዬ ነግሬ ልጁን ወደ ኢትዮጵያ ለናቴ ላኩታለች። ግን ያን ልጅ ባየሁት ቁጥር የሚመጣብኝ የሰውየው በቃ አሰቃቂነት ሰውየው ሲያደርገኝ የነበረው ሲያሳየኝ የነበረው መከራ ነው አለች የሚመጣብኝ ማለት ነውና ልጁ ተወልዶ እንኳን በቃ ልክ እነሱን ቁርጭ ነው የሚመስለው። እናቴ አሳደገችው አለች። አሁን ድረስ አልወደውም አለች። የሚገርማችሁ ማለት ነው አያችሁ ቁስለቱን አሁን ድረስ ሳየው እንኳን ልጄን ይመስለኛል ዝም ብዬ ከመሬት ተነስቼ ደበድበው ነበር አለች። ኢትዮጵያ ገብታ ማለት ነው ሳኡዲ ከኖረች በኋላ ተይዛ ኢትዮጵያ ገባች። ልጁም አያቱ ጋር አድጎ እቺ ደግሞ ማናት አክስቴ ናት እንጂ እቺና እናቴ አይደለች ምናምን እያለ የሷን እናት የወለደችውን እናትና አባት ነው እናቴና አባቴ የሚለው። ከዛ እንደገና በቃ ባየሁት ቁጥር ደበድበው ነበር አለች። ልጁ ግን ይሄን ቁስል አያውቅም። ግን እያደገ ቀስ በቀስ ትንሽ ጭላንጭል እየሰማ ይመጣል። አንዳንዴ እንትን ሲሉ እንዴ ሰፈር ላይ ልጆች ጋር ሲጫወት ማለት ነው እንዴ አንተን እኮ የአረብ ልጅ ነህ የዚህ ሀገር ልጅ አይደለህም አረቡ ስለሚሉት ከዛ በቃ እቺ ናት ከአረብ የወለደች ምናምን እያለ ይል ነበር አለች። እና ብዙ እህቶቼ ችግርን ለማራገፍ ራስን ለማሸነፍ ቤተሰብን ለመቀየር ብለው ከተሰደዱ በኋላ እንደዛ አይነት አረመኔ ሰዎች ያጋጥሟቸውና ህይወታቸውን በአቋራጭ መንገድ ያመሰቃቅሉባቸዋል። የመጨረሻ ዱክማኖች። በመቀጠል አንዲት ራያ አላማጣ ወልዳ ያደገች ልጅ እኔ ደግሞ በአካል ሳኡዲ አረቢያ የገጠመኝን ነው። የሴትዮ ያሰሬ አባት ቤት ነው የምትሰራው። ያሰሬ አባት ሚስቱ ከሞተችበት ብዙ ዘመናትን አስቆጥሯል። እሱ ደግሞ አይነ አማ ነው፣ አይኑ ማየት አይችልም ማለት ነው። ከዛ እቺ የራያ አላማጣ ልጅ በጣም ቆንጆ ናት። በቃ ቀዘቦ ነው የምትመስለው። ያይኗ ሱብሃንአላህ ጸይምነቷ ቁመኗ እስካሁን ድረስ ይመጣብኛል። ከዛ እንደገና እንደ አይኗ ምናምን ዘይነብማ አይኗ ቁመቷ ምናምን እያሉ ሲሉት የአይነ በሲር ሰውዬ ልቡ ይቆማል። እና ያችን ልጅ ማለት ነው መቆሚያ መቀመጫ ነበር የሚያሳጣት። እኔ እዛ በሚሄድ ሰዓት ሳያት ትነግረኛለች ለኔ። ምክንያቱም አይኑ ውር ስለሆነ ማየት ስለማይችል እሷና ሽንት ቤት አዳሩን የምታመላለሱ ዝም ብሎ ሽንት ቤቱ ሰዱ ይመልሱኝ ነው የሚለው ሰውየው ማለት ነው። እና በጣም የከፋና የሚያጸይፍ ነገር ለማድረግ ይሞክር ነበር። እሷ ግን በጣም ጀግና ናት ከሚገባው በላይ። ይሄ ሰውዬ ደግሞ ማን ያስለመደው ብትሉ ከሷ በፊት የሆነች ኢንዶኔሲያ ሰራተኛ ነበረች። ያችን ኢንዶኔሲያ ሰራተኛ በቃ እንዴት እንደሚወዳት እንዴት! ምክንያቱም አመሉን ትሸፍንለት ነበር። እንደውም ለዚህ ለሀበሻዋ አንቺ ምን አባሽ ስለሆንሽ ነው ኢንዶኔሲያዋ ሰራተኛ እኮ እንደፈለኩ ነበር እንትን የምትለኝ እያለ ይናገራት ነበር። እና
አንዳንድ ሴቶችም ምናልባት እንደው ጥቅም የሆነ የተልከሰከሰ ነገር እናገኛለን ብላችሁ እንደዚህ አይነት ወንዶች ፊት እየሰጣችሁ የእናንተን የጊዜያዊ የሆነ ነገር ያታችሁን ፍላጎት ስታዩ እናንተ ያንን ቤት ለቃችሁ በምትሄዱ ሰዓት እናንተ በለቀቃችሁበት ቤት ለሚመጡ ሰራተኞች መከራ ዳፋ ነው ጥላችሁ የምትሄዱት። በጣም ብዙ ተነግሮ የማያልቅ ቲክታክ ላይ በቅርቡ አሰሪዋ እንደዚህ ሊደፍራት በር ካልከፍሽ እያለ እየታገላት እሷ በር ውስጥ ሆና እያለቀሰች ሴት አሰሪዋ ወደ ኳተር ተሳፍራባት ከሳውዲ አረቢያ ወደ ኳተር ተሳፍራባት አውጡኝ ድረሱልኝ ያለች እህታችን የቅርብ ትርክት ናትና እንደው ባካችሁ በኤጀንሲ ደረጃ የምትሰሩ ቢሮ ያላችሁ እህቶች ወንድሞች በዚህ ጉዳይ ላይ ብታስቡበት የግል ጥቅማችሁን ብቻ ሳይሆን ልጆቹ መጥተው የማይፈልጉትን ስራ እንዳይሰሩ እንደዚህ ወራዳ ሰውዬ እንግዲህ አይታችሁታል እንዴት አባቱ ሲያደርግ እንደነበረ እንደዛ አይነት አጸያፊ ነገር እንደዛ አይነት የራሳቸውን ፍላጎት የሚያሟሉ ወጠጤ አረመኔዎች እንዳይፈነጩባቸው ለእህቶቻችን ዲጋፍ እንዲታደርጉላቸው ትብብር እንዲታደርጉላቸው መልካምነት ለራስ ነው። ዛሬ እናንተ ቢሮ ላይ ተቀምጣችሁ የአሰሪነት መንፈስ ቢጋባባችሁ ሁላችሁም ልጆች ትወልዳላችሁ። የእናንተ ልጆች ምን እንደሚሆኑ አታውቁም። ዛሬ መልካም ነገር ከሰራችሁ ዛሬ በጎ ነገር ካደረጋችሁ ለነገ ለልጆቻችሁ ጥላ መጠለያ ነው። ምክንያቱም የመልካምነትን ዋጋ የሚከፍለው ራሱ መልካምነት ነው እና እንደው ብትተባበሩ ብትረዷቸው ልጆቹን መርዳት ሳይሆን ራሳችሁን እንደመርዳት ነው። ልጆቹን ማስከበር ሳይሆን ራሳችሁን እንደማስከበር ነው ብዬ ነው ማስተላልፈው። ለማንኛውም ካሜራው ግን ያስቀምጠው ይሄን ሰውዬ የቀረጸው ሰው እኔ እንጂ አድናቂው ነኝ ማለት ነው። ምክንያቱም ልጅቱ ነገ የሆነ ነገር እንኳን ቢፈጠር ይሄ መረጃ አላት። በዚህ ቪዲዮ ሰውዬው ሸቤ ይገባል ማለት ነው። የአረብ ሀገር ሸቤ ደግሞ ታውቃላችሁ ምንም ይሁን ምንም የሚገባውን ያክል ካልተቀጠቀጠ አይወጣም። በዘመድ አዝማድ በሙስና በስንቅ በማጎብደድ በማሽቃበጥ የሚመጣ ምንም ነገር የለም ማለት ነው። እና ወዶቼ የዛሬ ቆይታ ይሄን ይመስል ነበረ። ከወደዳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። በቅንነት ላይክ ሼር እያደረጋችሁ አጋርነታችሁን አሳዩ። እንደዚህ አይነት ስቃይ እንደዚህ አይነት ጥቃት ይቁም። አላህ Subhanahu Wa Ta'ala ሀገራችንን ዙሮ መግቢያችንን ሰላም ያደርግልን። እንደነዚህ አይነት ወራዳና ልክስክስ ሰዎችን ደግሞ ባሉበት ሀገር ባሉበት ቦታ የትኛውም አካባቢ የትኛውም ሀገር ላይ ስላሉ እንደው አላህ በቃ እንደው የሚመኩበትን የወንድነት እንትናቸውን የሚመኩበትን ውሃ ያደርግላቸው። የምር ውሃ ያደርግላቸው ማለት ነው። እነዚህ እንስሳቶች ናቸው እንጂ ሰው አይደለም። ሰው እንዴት እኔ እንጃ ህሊና ያለው ሰው እንዴት እንደዚህ አይነት ነገር ያደርጋል? አስቀያሚዎች። አላህ ይጠብቀን፣ አላህ ይጠብቃችሁ። ይህ መልእክቴ ለዘምዘም ጉራጌዋ አድርሱልኝ የቻላችሁ የኔ ድንቡሽቡሽ ዘምዘምዬ። ዛሬ የጨለመው ነገር ለማንጋት ነው። አላህ Subhanahu Wa Ta'ala በሬዎቹም መቼም በድሎ ያቅም እኛ ነን እንጂ የምንበድለው። አይክፋሽ፣ ራስሽን ጠብቂ ከምንም ከማንም በላይ ኢንሻአላህ። የዛሬዋ ቀን ላንቺ መማሪያሽ ላንቺ በቃ አላህ Subhanahu Wa Ta'ala ለበጎ ይሁን ያመጣልሽ። ከዛሬ የተሻለ ነገን ይግጠምሽ። ቀሪ ዘመንሽን የስኬት የፍቅር የሰላም የእድገት ይሆንልሽ። በሹርጣ ታያሽ ማለት የዓለም ፍጻሜ ሆነ ማለት አይደለም። ከምንም በላይ ያንቺ ደህንነት ያንቺ ጤንነት ያሳስባልና ራስሽን ጠብቂ። ሰው ደግሞ አለሽ የራሱ ጉዳይ ነው። ስለ ራስሽ የምታውቂው አንቺ ነሽ። ብትያዥ የምትጎጂው አንቺ ነሽ። ባትያዥ የምትጠቀሚው አንቺ ነሽ። በእርግጥ አውቃለሁ አንድ ሰው ዩቲዩበር ሆኖ በአሁኑ ሰዓት በተመልካቾችም ወይም በቅርብ ሰው በሚባሉ በጓደኛም አይፈረድም። ምክንያቱም አንዳንድ ባለጌዎች ፕራንክ እያሉ እየሰሩ እንግዲህ እንደዚህ አይነት እውነተኛ አደጋ የደረሰባቸው እህቶቻችንን እርዳታ እንዳያገኙ ወይም ሀሳባቸውን በነጻነት በኮንፊደንስ እንዳይገልጹ እያሸማቀቁ ይገኛሉ ማለት ነውና ሁላችሁም በተለይ በእኛ ኤጂ ያላችሁ ዩቲዩበሮች ዘምዘም ጉራጌዋን ታቋታላችሁ። ተይዛለች። አላህ Subhanahu Wa Ta'ala በቅርቡ ነጃ ሆና ወደ ቤተሰቦቿ የምትቀላቀል ያደርጋል። እንግዲህ የሆነች ልብስ ለብሼ በወጣሁበት ነው ፖሊስ ያዘኝ እያለች ነው ያለችው። በጣም ነው እውነት ለመናገር አንጀቴን የበላችኝ። በእርግጥ ይታወቃል የሳዑዲ አረቢያ ውሃ የሲኒ ውሃ ነው። የሳዑዲ አረቢያ ህይወት የሲኒ ውሃ ነው። ያ ማለት ለምን እንደሆነ ታውቃላችሁ? ከስንት አንዶች ናቸው እንጂ ጊዜያቸውን ጠብቀው አላማቸው ተሳክቶላቸው በሰላም የሚገቡት። አብዛኞቻቸው እንደዚህ በወጡበት ነው የሚቀሩት። ያቀዱት እቅድ ሳይሳካ ያለሙበት ቦታ ሳይደርሱ በመካከል እንደዚህ ፖሊስ ይመጣና ቅርጭፍ ነው የሚያደርጋቸው ማለት ነውና ዘሙ አንቺ የሰው መጀመሪያም የሰው መጨረሻም አይደለሽም።
ብዙዎች ባንቺ መንገድ አልፈውበታል አንቺ ገና ዛሬ የህመሙ ባለቤት ስለሆንሽ ነው የተሰማሽ ከምንም በላይ ደግሞ ራስሽን ቆፍጠን አድርጊ ራስሽን አበርቺ የሰው ልጅ ቅል ማን ነው ቅል ባገሩ ድንጋይ ይሰብራል እንደተባለ ሁሉ የሰው ልጅ ደግሞ ራሱን መጠበቅ አለበት ቅማል እንኳን ራስ ደህና ብላለች አይደለ ራስ ደህና ከሆንኩኝ አንሰራራለሁና ያለችው ተረት ነው አንቺም አንቺ ደህና ከሆንሽ ነገሮች በሙሉ ቦታቸውን ይይዛሉ አንቺ ግን በህይወት ከሌለሽ አንቺ ግን የሆነ ነገር ቢያጋጥምሽ ወይም እንደዚህ ስኮኝ አምሮሽ ቢነካ ለቤተሰቦችሽ ምዳ ነው ላንቺም ደግሞ የዘላለም ህይወትሽን ማበላሸት ነው ጀግና ነሽ ትችያለሽ በቃ አገርሽ ገብተሽም ዩቲዩብሽን ስሪ እና አበረታታሻለን አቅማችን በፈቀደው መልኩ እንኳን አንቺንና የስደት እህታችንን ስንቱን ዱክማንና ስንቱን እንኳን ምስጋና የሌለው ወፈፌ አሳድገናል ለማዕረግ አብቅተናል ጎበዝ ነሽ ትችያለሽ ኮንፊደንስ አለሽ ስትጫዋችም ስትስቂም ያምርብሻል ካልደረሱብሽ አደርሽም ስለዚህ ባለሽበት አላህ ይጠብቅሽ አላህ በሰላም ለእናትሽ ለቤተሰብሽ ያብቃሽላለሁ አንቺ ደህና ከሆንሽ ሁሉም ነገር ይተካል ሲጀመር ጓደኛ ይኖርሻል አይደለ ጓደኞች ሰብስበው ቃሽንም ይልኩልሻል ከምንም በላይ ያንቺ ጤንነት ነው የሚያስፈልገው እንደዛ ስታለቅሺ እንደዛ ስትበሳጭ እንደዛ በቃ ምግብ አልበላ ስትይ አይበለውና ቁራጭ እንኳን ቪዲዮ ተቆራርጦ መቼም ባሁኑ ሰዓት ሶሻል ሚዲያ ዓለምን ከዓለም ባንድ ሰንሰለት አያይዞ ያገናኘው ነው ቤተሰቦችሽ ቢያውት ያንቺ የሆኑ ሰዎች ቢያውት ስሜታቸው ይጎዳል እናቴ የምትያት የምትሳሽላት ቤተሰቦችሽ ቢያውት ራሱ ልጃችን እንደዚህ ሆና እንደው ምንድነው የሚበቃን ብለው ቤተሰብም ራሱ አላስፈላጊ ነገር ውስጥ ስለሚገባ በተቻለ መጠን ራስሽን ለማረጋጋትና ራስሽን ለመጠበቅ ወስኚ በመቀጠል ጠላቶችሽ በደካማ ጎንሽ ገብተው ምን ጊዜም አንቺን ለማሸማቀቅና አንቺን የሆነ ነገር አንገትሽን ለማስደፋት ስለሚጠቀሙብሽ ይሄ ያጋጠመሽን መሰናክል እንደ ብርታት ወስደሹ ምንም ቢያምሽም ምንም ቢሰማሽም ግን ህመምሽንም ድካምሽንም ብሶትሽንም ዋጥ አድርገሽ ጠንካራ ሰው ሆነሽ አንገትሽን ቀና አድርጊ ነገ ሌላ ቀን ነው የሰው ልጅ ቀና የሚያደርገው አቃለሁ ትራስ ሳይሆን ጊዜ ነው ጊዜ ደግሞ ዘዋሪ ነው ጊዜ ብረት ምጣድ ነው ይገለባበጣል ስለዚህ አላህ በሰላም ለአገርሽ ለቤተሰብሽ እንዳበቃሽ እመኝልሻለሁ የኔ ውድህት እንደ አንዲት ዩቲዩብ ላይ እንደተዋወኩሽ መልካም እህት በቃ አላህ መልካሙን ሁሉ ይቅጠምሽ በሄድሽበት ይቅናሽ ቀሪ ዘመንሽን ይባርክልሽ ይሄ መያዝን ሸታያሹ ለበጎ ይሁን ይሄ ላቅሶሽ ደግሞ በደስታ ተቀይሮ ለክ የዛኔ ያለቀስኩት እንደዚህ አይነት ደስታ ጌታዬ ሊያመጣልኝ ነው ብለሽ ጌታሽን የምታመሰግኝበትን ጊዜ ቅርብ ያደርገውላለሁ አብሽሪ ተረጋጊ ኢንሻአላህ በቅርቡ ደግሞ አገርሽ ገብተሽ ደስታሽን ሳቅሽን ያሳየን ገንዘቦችሽም ተሰባስበው ወርቆችሽም ካንቹ ጋር ተገናኝተው ልብስሽም ሁሉም ነገር የሰው ልጅ እንኳን ወርቅን ያክል ነገርና አንድ ሳልባጅ ብትሆን ስንት ላበታችን ጠንጠፍጥፎ እንደምንገዛት እናቃለንና ሐላልሽን ገንዘብሽን በሰው ያስበላብሽ በእጅሽ ያስገባልሽ ይላልሁ ዘሙካዬ የኔ ውዶች በዚሁ ሰናበታችኋለሁ ሳውዲ አረቢያ ላይ ያላችሁ እህቶቼ እንግዲህ ተፍቲሽ በስቷል ይያሉ ነው ጥንቃቄ አድርጉ ካላህ በታች ሰበቡን አድርሱ በርግጥ የሰው ልጅ ህልውሃው ካለቀ ማንንም ይሁን ምንም ከቀዷ ቀጠሩ ከአጀሉ የሚያልፍና የሚያመልጥ የለም ግን በተቻለው አቅም ደግሞ ሰበቡን ማድረስ ራሳችሁን መጠበቅ ይኖራል እላለሁኝ አላህ ይጠብቃችሁ ኢንሻአላህ ያላማችሁ ተሳክቶ ያስባችሁ ተሟልቶ ለሀገራችሁ ለቤተሰቦቻችሁ የሚያበቃችሁ ያደርጋችሁ እላለሁ ውዶቼ አላህ ይጠብቀን በስደት ላይ ያለን እህት ወንድሞች ከድንገተኛ መከራ ከድንገተኛ አደጋ ይሰውረን ለሁላችንም እንደልባችን እንደንያችን ጀሊሉ በሰፊ እጅ ውስጥ እንላለሁ ውዶቼ አመሰግናለሁ መልካም ጊዜ ከወንድሜ ቆየው ስንከራተት ጸንቶብኝ ህመሜ